تغطى اما بيدي دسالش لنفاش دسالش لنفاش نوران بعالقه نوران بعالقه ላይክ አድርጉ ተሻላችሁ በአምስቱም አካውንታችሁ የገባችሁ ማንዴላ እንኳን እግዚአብሔር ጨርሶ ማረህ አወከኝ አይደል ማንዴላ እንዴ አብዱኪያር አንተ መጣል ይፍዲ መርካቶ ሰፈሬ አመሰግናለሁ በጣም ነው እንዴ ሞቱት አይሻለው ነበር መድኃኒት ስላልወሰደ ነው ለምንድን ነው ያልወሰደው ያው መድኃኒቱ አደከመው እንጂ ሁላይ መችም ሲሰማ ነው የሞተው አሉ ፖሊሶች ሶስተኛ ሰው ሲሞት በዚህ ዘፈን ሬሳው እድሜው ረጅም ነው ስናመው መጣ አሬማ ትንሽ ነው ሬሳው አይደለም ካዝና ነው መሰለኝ ካዝና ከሆነኛ ለምን እናወርዶሽ ኧረ ሬሳው አጭር ስለሆነ ነው ፍታ ወደ በላው እንዴ አተንቀት ነው እንዴ ማቆመው ቆማል እንዴ ምንድነው ይሉ አለቀስ ምግብ የለም እንዴ ምን ምግብ ትላለህ ሰውየው ራሱ በምግብ እጦት ነው የሞተው የታል ምግብ ለሱ አታስብ ምግብ ቤት ነው ያለው የታለ ነው ሰለና እኔን ጥላችሁ የዳችሁ ካንተ በራብ ልትሞት ነው እንዴ ና እባክህ አለሙ ብለ ልጅ ይዘመጣ አረዛ ጋር ወርቋ ግጬ እኮ ያለቀሰ አሳዝኑኝ ነው ይሄ ነበር የቀረህ እኔ ልጅነቴን መስዋዕት አድርጌ ላንተ ሁለት ልጅ ልጅ ደሞ ማንኛው አጠላብ ይልሽ ባባ እንደምታስቢው አይደለም እዛ ጋር ወርቆ አግኝቼው ያለቀሰ ለዛ ነው አሳዝኑኝ ነው ላንተ ብዬ ደፋ ቀና ልጆችን እላለሁ ጭራሽ ሶስተኛ ልጅ አረ እንደምታስቢው አይደለም ማናት ባክ ጥላብ ይልሽ አይ ልጅ እኮ አይደለም በቃ አሁን ወር አልፈልግም የኔና አንተ የሰማንያ እዚህ ላይ ያበቃ በዚህ ዘመን እንዴት እንጣላለን ዲን ያለን መረመና እናስመርምራለን ነይ እንኳን ደህና መጣችሁ ያው ከሁለት ወር በፊት ምርመራ ሰጥታችሁ ነበር ዛሬ ውጤታችሁ ደርሷል ትንሽ ውጤቱ አሳዛኝ ነው እሺ ምርመራ ውጤቱ እንደሚያሳየው አንተ መውለድ አትችልም እኔ መውለድ አልችልም ተንገስቻለሁ ዘይት ይቀረኝ የኔው ጎድ ሴት ጋር እቃጠብ ብዬ ሴት ጋር ምን እያረክ ነው እዚህ ሸቆሮ ባሪያ ጋር ምን እያረክ ነው ለምንድን እያረክ ነው እቃጠብ አላልኩህም ወይ አንቺ ምንድነው እኮ አንድ ፍሬ ልጅ ነው አንተ እናቴ ዱባይ ነው የምትኖር አላልከኝ የምን ዱባይ ነው የኔ ሀገር ዱር ቤቴ ነው መኪና ሲልህ መኪና የመኪና ጎማ አለው ሱቅ ስልከው ምናምን እሱን እየነዳ ምናምን ነው እቃ ጎረቤት ቡና ጥራ ምናምን ስለው እሱን እየነዳ ነው የሚሄድ ገላ ላጥብ ውሃ ሙቆል ሳሙና ግዛ ብየው እኮ ነው የመጣ እኔ ሲታይ ትልቅ ሰው ምናምን ይመስላል እንጂ እኮ በጣም አንድ ፍሬ ገና አልተገረዘም እኮ ገላው ቅርጭጭቱን እኮ እኔ ማስለቀቅለት እናቱ ግርግዳ ለግርግዳ አንቺ እኮ 62 አመትሽ እኮ ነው ከዚህ ከአንድ ፍሬ ልጅ ምን እያረግሽ ጉጥተኛንተ ቤቢቶ ሄዶ ወደ ቤት እቃውን ጠብ ማንቺ ሲሄድ አልገደንካ ምን እየጠጣሽ ነው ኦት ዋው ጁስ አትናተ ዋው ጁስ ይጣፍጣል እቺ ልጅ ፍቅረኛዬ ነበረች ማለት ኤክሴ ነበረች አብረን ነበርና ምን እንዳረገችኝ ልንገራችሁ እንደዚህ አይነት የወረደ ወሬ አታዳምጡ በእናታችሁ ወጣቶች እንደዚህ አይነት የወረደ የማይመለከታችሁን የሰው ወሬ አታዳምጡ ምንም አይሰራላችሁም ወጣቶች የሚጠቅማችሁ ነገሮች አሉ በቃ እንደዚህ ስፒሪቹዋል የሆነ ፖድካስቶች ላይክ እንደ መሪ አይነት ምናምን የሚጠቅማችሁ ወሬ አዳምጡ እንደዚህ አይነት ነገር ስታገኙ ስክሮል ነው የሚደረገው ቃይ መለከታችሁም እናንተ ስለዚህ ባካችሁ ወሬ አትውደዱ አታዳምጡ እንደለት ወሬ እናንተ ካልሰማችሁላችሁ እኮ እነሱ ማያው ስለዚህ እባካችሁ እንደዚህ አይነት ወሬ አታዳምጡ እሺ ጎበዞች ይሄ ሁሉ ከተማ ነው አዎ ከተማ ውጭ ሀገር እኮ ነው ውጭ ሀገር ሆኖ አዎ ሄዳ አታውቅማ በደንብ ነው ድሮ የሄድከው ኧረ እባክህ እውነት የት ነው የሄድከው ድሮና ተሱቅ ስትልከኝ ጨው ልገዛ ኢቫና እንኳን ደህና መጣሽ እንኳን ደህና ቆያችሁ በጣም አምሮብሻል አመሰግናለሁ አለባበስሽ ስንት ፈጅ አጠቃላይ ኢን ሚሊየንስ ነው ሀብሉ ምናምን እንዲህ ስንት ፈጅ 3 ሚሊዮን እንዲህ ብልቅጥቅጥ ብለሽ መጣሽ 3 ሚሊዮን
Thank you. ነገሩ በህግ ያስጠይቃል። ይሄን ቪዲዮ አይተና እንዴ እንመለስ። በእለቱ የተመቸ የሶስት ሰዎች አለባበስ ከሴቶችም ከወንዶችም ሶስት ጥራልኝ። ከሴቶች ጆሲ። እንግዲህ ቤተሰቦች ቪዲዮ እንዳያችሁት ነው። እኔ ወንድ ልጅ ነኝ፣ ሴት አይደለሁም። ትልቅ ሚዲያ ላይ የማይጠበቅ ነገር ነው ያየሁት። በ48 ሰዓት ውስጥ ይሄ ቪዲዮ ወርዶ የይቅርታ መግለጫ ካልሰጣችሁኝ ነገሩን ወደ ህግ እንደምወስደው ላሳስብ እወዳለሁ። ሁላችሁም ሼር እያደረጋችሁ አድርሱላቸው። ቴንክ ዩ። እንግዲህ የሆነ ነገር ላሳያችሁ። ምን ይባላል ይሄ? የቻይናው ዳቦ ቆሎ ወይ ሽምብራ ዱቤ። እንዴት አድርጌ እንዲወርቅብኝ እኮ ፈርቼ ነው ማላሳያችሁ። ይሄው ከታያችሁ ጠብ ምንድነው የሚደረገው? ይሄ አንድ ባንድ ደግሞ ላሳያችሁ። የቻይናው ዳቦ ቆሎ እጅ መሰለች እንደ ለገልኝ እፍከኝ ቪዲዮስ ኪያ ካንድስ አፈይ እንደሞት ለምንድን ነው እንደዚህ አረፍ የማልቀመጠው? ግን ፊቴ ላይ ላደረጨከ ሰው መጨመር ትችላለህ ብሎ ጠየቀኝ። ለማን ነው ብዬ ጠይቁት። እኔ እዚህ ጋር አልገባኝም ነበር። አንድ ሰው መጨመር ትችላለህ ሲለኝ ምን ለማለት እንፈልጉ እንደሆነ ነበር አልገባኝም ነበር። ከዛ በኋላ ለማን ነው ብዬ ጠይቋለሁ። ምን ብሎ ይልክልኛል? ለኔ ነዋ፣ አንድ ካልበቃኝ ብዬ ነው ሜቢ ካልጠገብኩኝ ምናምን አለኝ ማለት ነው የናዝሬቱ ኢየሱስ። ከዛ ወዲያው እሺ ደውልለታለሁ አልኩት። ማን ነው? ቆንጆ ነው እንዳንተ አለኝ። ይሄ ውሻ አንተ በክት አገኘሃለሁ፣ እኔ ገና አለቅህም፣ እኔ እንደዚህ ታቆላምጠኛለህ። ከዛ ምርጥ ዕቃ ነው አልኩት ማለት ነው። ከዛ መልኩስ ምናምን ብሎ ጠየቀኝ። እዚህ ጋር እንደምትመለከቱት ጸጉሩ ሉጫ ትንሽ ምንድነው? አንዴ ቆይ ላንብበው። ያው ከኔ ረዘም ያለ ለማለት ፈልጌ ነው። ከኔ ረዘም ይላል፣ ቀላ ይላል። በዛ ላይ ምንድነው ሰለሞኑ ያበደ ነው አልኩት። ያው ሰለሞኑ ስላችሁ ብልቱ ትልቅ ነው ለማለት ፈልጌ ነው፣ እንዲጓጓ ማለት ነው። ልክ ወዲያው እንደጻፍኩለት ምንድነው ያለኝ እሱ እንደምትመለከቱት ማርያምን እመጣለሁ ብሎ ላክልኝ። አንተ ማርያም ትላለህ? ወይኔ እኮ አይ ኖ እኮ ሊሆን ያለኝ ለካ ፍሪጌ ምናምን ብሎ እያለ ሲልክልኝ ሶፍ አትመጣም ንገረኝ ስለው ማርያምን እመጣለሁ ኦልሬዲ ፍለርት አድርጌያለሁኝ እኮ ማየት እፈልጋለሁ። ምንድነው ማየት ስለፈለኩ ነው ላክልኝ ነው ምናምን ተረዳኝ አይነት ነገር አወራኝ። አፍጥነው አዳማ እንደገባ ፍራንኮ ነው ጋር ነው የምትወርደው ደውልልኝ እዛ ስትደርስ ምናምን ብያልኩት። ከዛ ልታሳየኝ አልፈለክም ብሎ ላክልኝ ማለት ነው። ልታሳየኝ አልፈለክም ሲለኝ እሱ ሰርፕራይዝ ይሁንልህ ግን አንተ ግን ምንድነው አንዴ ኦኬ እሱ ሰርፕራይዝ ይሁንልህ ግን አትጠራጠር፣ እመነኝ ስታየው ትወደዋለህ አልኩት ማለት ነው። ከዛ በጣም ትልቅ ነው ብሎ ላክልኝ ማለት ነው። ከዛ ከምታስበው በላይ በዛ ላይ ኤክስፒሪየንስ አለው ማለት አልኩት ማለት ነው። ከዛ ወዲያ ዋው ብሎ ከላከ በኋላ ከቁመቱ ረጅም ነው ውፍረቱስ ኖርማል ነው ወይስ በጣም ትልቅ ሲለኝ ለምን ጊዜ ተፈጅብኛለህ ተነስተህና አልኩት። በቃ እንዲመጣ ስለፈለኩኝ ማለት ነው። ከዛ እመጣለሁ ማርያምን ለማወቅ ነው በጣም ትልቅ ነው ብሎ ጻፈልኝ ማለት ነው። አዎ አልኩ ሶፊ ብዬ እኔም ከታች ጻፍኩለት። ያው እንግዲህ እዚህ ድረስ አድርሼዋለሁ እያያችሁ። ከዛ በኋላ ምንድን ነው ያለኝ ኤክስትሪም ወፍራም ምናምን አለኝ ማለት ነው። ከዛ ኤክስትሪም ሳይሆን ረጅም ወፍራም አልኩት እኔም አውቄ ማለት ነው። ያው ምክንያቱም እሱ የሚጠይቀኝ በሙሉ ከመለስኩለት ውሸት ነው ብሎ እንዳያስብ ማለት ነው። ከዛ ምንድን ነው ብሎ ጻፈልኝ ዋው ዛሬ የምወደውን ላገኝ ነዋ ብሎ በልብ ቅርጽ ላከ። በሚገባ አልኩት። ይሄ የተረገመ በሚገባ አልኩት። ከዛ እየፈጠነ ምን ብሎ ነው የጻፈው? መጣው በቃ ስልክህን ላክልኝ አለኝ። ስልኬን እንደምታዩት ላኩለት። ቶሎ በል በእናትህ ፍራንኮ ስትደርስ ደውል ምናምን ብዬ እኔም ከታች ጻፍኩለት ማለት ነው። ከዛ እየፈጠነ ለጋህር ነው መኪና ማገኘው ብሎ ጻፈልኝ። ከዛ ከቃሊቲም ትችላለህ አልኩት። ያው ከቃሊቲ ስለሚቀል ማለት ነው። እንግዲህ ከዚህ ቀጥሎ ያለውን ተከታተሉ ማለት ነው ሁላችሁ።
እሺ ሰዎች ይኸውላችሁ አሁን በጣም የምታውቁት አርቲስት ጌይ የሆነ ስክሪንሾት አድርጌ ያው አሳይቻችኋለሁ። ደንበሪ መግቢያ እንደምታውቋችሁ አሁን ከወንድሜ ጋር እዚህ አለ ተገናኝተናል። ያለው ነገር ኦልሬዲ ተነጋግረናል። መጥቶ አይተነው የምርም ጌይ ከሆነ ምንም እናደርገው ብራዘር ምንም እናደርገው እንዴ በቃ እና የተናገረው ሰምተሃል አይደል ያለው አንብበሃል ጌይ አይተሻል። አሁን እኛ ጌይ አናበረታም። አካውንቱን ማዘጋት ይችላል። ለሚያዘጋጅ ደግሞ ግልጽ ነው። ስለዚህ በቻላችሁ አቅም ኮፒ ሊንክ ሼር ምናምን እያደረጋችሁ እናንተ ተባበሩ። እኛ ግን መጥቶ የምር ጌይ ሆኖ አግኝተን እዚህ እኛ ጋር ከደረሰ ታያችኋለህ። ቀጥታ መግደል መራራት ነው። እኛ እንደዚህ አይነት ነገር አናበረታታም፣ እንገድለዋለን። ይወሻል አረግ ምናምን እንዴት እንደማያደርግ አሳያችኋለሁ። እንግዲህ አሁን ተገኝተናል። እዚህ ጋር ቆመናል፣ እየጠበቅን ነው። ሲመጣ እንደምናደርገው እንገድለዋለን። ብሮ ተዘጋጅተናል። አቋቋም ራሱ ያስታውቃል ለመግደል በዚህ አጣና ሳብልም ሀገራችን እግዚአብሔር ሰምተህ ታውቃለህ? ግን እንደዚህ አይተህ ታውቃለህ? ጌኒንግ ሲባል ለመጀመሪያ ጊዜ እንደዚህ አይነት ነገር አሁን እንደዚህ ባባባሉ ምናምን ሰማለሁ። እንደዚህ ሲፈጭ ግን ዛሬ በአንተ ስልክ ላይ እንደዚህ ነገር እንሳይ ደግሞ በጣም ያስፈልጋል። እንገድለዋለን። ይምጣ ብቻ። ሙስ ከአዲስ አበባ ተነስቻለሁ ብሏል። አንድ ሰዓት ነው የቀረው። በዚህ አንድ ሰዓት ውስጥ ከደረሰ ያው ወደ ሞት ቀጠና ነው እንግዲህ መልከው እንደዚህ አይነት ድፍረት ሳይሆን ፎሎ አረገኝ ከዛ በውስጥ ይሄ እንትን ነው ገና ሪከርድ ነው ገና ቮይስ ሪከርድ የተደረገ ነው። እዛ ጋር ምን አሁን ለምሳሌ አነሳልሽ እንዲመጣ ነው ያደረኩት። ራሴ ጌይ ነኝ ያልኩት በሱ አሁን በሱ አስተሳሰብ እኔ ጌይ ነኝ እና በቃ እንደተመቸኝ ቂጤ ያምራል ምናምን ገና አደነኩለት። ከዛው ተንሳፍፎ ሊመጣ ነው ማለት ነው። ይኸውላችሁ ይሄ ጌይ ነው ቀጥሮኝ መጣ። ጌይ ነው። አትምተው አንተ ምንድነው ምን አደረኩ ትላለህ? እኔ እናንተ አልጨረስንም። እሺ ወንዴ በቃ ለቀው፣ ወንዴ ለቀው። እሺ እንግዲህ ቪዲዮውን እንደተመለከታችሁት ነው። ከመጀመሪያ ጀምራችሁ እስከ መጨረሻ የተከታተላችሁ ሰዎች ከመጀመሪያው ጀምሮ አንስቶ ያለው ነገር አሳይቻችኋለሁ። አሁን ይሄንን ነገር የለቀቁላችሁ ለምንድን ነው? እኔ በግሌ የእናንተን አላውቅም። አብዛኞቻችሁ ግን ይሄን ነገር እንደዚህ አይነት ነገሮች እንደማትቀበሉ ተስፋ አደርጋለሁ። ነገር ግን እኔ በግሌ እንደዚህ አይነት ነገሮችን በፍጹም አልቀበልም። በተደጋጋሚ በውስጥ መስመር ሊያወሩ የሚፈልጉ ብዙ ሰዎች፣ ብዙ ወንዶች፣ አሁን ሶፎንያስ ድንገት እጄ ላይ ስለወደቀ ነው የምትመለከቱ ሰው፣ ነገር ግን በውስጥ ብዙ ሊያወሩ የሚፈልጉ ወንዶች እንዳሉ አውቃለሁ። እነሱን ቀስ በቀስ ምናልባት ማጋለጥ ካለብን ቀስ እያልኩኝ የማጋለጥ ይሆናል። አዲስ አበባ ነው ሶፊሻ ወይሻ ሰለኝ ብራዝ ከሰዓት ነበረ ልነሳ ከሰዓት ነበር ልነሳ ያሰብኩት። ሰው ይመጣብኛል በሰዓት የጠራሁት ሰው አለ። ቻንዳለሽ ምን ቶሎ በላ ወይ ታድራለህ መጣ እንጃ ከተመቸኝ በርግጥ ቅርብ ነው። ያው አንድ ሰዓት መንገድ ነው። አይ ማደር ቢቀርብኝ እመለሳለሁ። ችግር የለም። እንደሱም ትችላለህ። ቃሊቲ ነው መኪና የሚገኘው። ኧረ አለ ቃሊቲ ብትሄድ አንድ ሰዓት መንገድ አይደል? ሞልቷል አይደል? ከቃሊቲ ነው አንድ ሰዓት? አዎ ቃሊቲ ጋር ሄደህ ብትሳፈር አንድ ሰዓት ነው። ከቃሊቲ ማለት ነው። ቀጥታ አዳማ አዲስ አበባ መውጫ ወይ ደግሞ አዳማ መግቢያ ያደረጋ ፍራንኮ አለ። እዛ ጋር እንደወረድክ ደውል። አላውቀውም እኔ ፍራንኮ ራሱ መኪናው መጥቶ የሚወርደው እዛ ጋር ነው። ጌታ ይቃላ ችግር የለም። በቃ ፍራንኮ ጋር እንደደረስ ፍራንኮ ያወርደሳ እስከ 9 ነው። ቦታ እስከ 9
ከቃሊቲ 8 ሰዓት ከተነሳ ነው 9 ሰዓት መድረስ ነው። አሁን አዲስ አበባ ራሷ ክራውድር ስለሆነች በጊዜ ብትነሳ ጥሩ ነው። ቃሊቲ 8 ሰዓት ብትደርስ እሺ እንደዛ እንጂ ቅርብ ነው። አይወጣም ነው ግን እንደ ወይ እና በቃ ይኸው እሺ ወይስ ተስፋ ቻስ ሄሎ ኦኬ እንደና ወይ ለነሳ ነበር መጣ አሉኝ። ተመመለስ ቢቀርብ ይሻላል ብታድር ይሻላል እያሉ ነው። ማደር ያለ አራለ ለዛ እኮ ነው ቅድም አድራለህ ወይስ ትመለሳለህ ያልኩህ። በቃሽ መጣሁኝ እመጣለሁ። በቃ እንዳልኩህ ስልክ ይሰራል አይደል? ያው እየሰራች ነው። እሺ ታይፕ ቻርጀር አለ ወይስ ይዤ ልምጣ? አለ የፈለከው አይፎን ታይፕ ታይፕ በቃ መጣሽ። እሺ ሄሎ ከቤት ወጥቻለሁ። ኦኬ እሺ የደረስክ? በቃ ከቤት መኪና ይይዝ ነው እንትን ሻወር ሰድ ይበናል። በቃ እሺ ችግር የለም። አረፍ እና ታደለ ፋብዬ ነው ጠብቀህ። እሺ አባቴ እሺ በቃ እቃም ግዛ ማቴሪያል ለይታችን ነው። አረ ምንም ችግር የለም። ምን አንተ ተጨማሪ የምትፈልገው ነገር አለ ኤክስትራ? አይ ቆይ አንተ እንደው መጀመሪያ በቃ እሺ ችግር የለም። ራስ ደግሞ ጓደኛ አለችኝ እሷ ጋር እንሄዳለን ማታ አብረን። ደስ ይለኛል ይቻላል። እሺ እሺ ቢጃማ ይዤ ልምጣ እንዴ? ደስ ያለን ይዘና አንተ የፈለግከውን ይዘና ነው አለ አንተ ጋር በእኔ ሳይዝ አይሆን የኔ ሳይዝ ነው አይሆንህማ። አንተ ትንሽ ሳይዝ ከኔ ተለቅ ይላል። ቶሎ ሊጠብ ይችላል። ከቻልክ ይዘና ራስህ። እሺ እሺ ሶፊሻ ወይ ጂሻ የት ደረስክ?